በእጃቸው ላይ 5000 ብር ብቻ ካለ ቢዝነስ መጀመር እንደምትችሉ ታውቃላችሁ? ብዙዎቻችን ቢዝነስ የማንጀምረው ሰነፍ ስለሆንን አይደለም፣ ብዙ ብር ሊኖረኝ ይገባል ብለን ስለምናስብ። እስኪ አንድ ነገር አስቡ። እናንተ ሁል ጊዜ የምትገዙበት ሱፐር ማርኬት ወይም የምትመገቡበት ሬስቶራንት ባለቤቶች ስራ ሲጀምሩ ሀብታሞች ነበሩ? አብዛኞቹ የጀመሩት እናንተ አሁን በእጃቸው ላይ ካላችሁ ገንዘብ ባነሰ ካፒታል ነው። ታዲያ ለምንድን ነው የማንጀምረው ካላችሁ፣ እናንተ ፐርፌክት ጊዜ እየጠበቃችሁ ስለሆነ ነው። ፐርፌክት ካፒታል፣ ፐርፌክት እውቀት። እውነቱ ግን እነዚህ ነገሮች የሚመጡት ከጀመራችሁ በኋላ እንጂ ከመጀመራችሁ በፊት አይደለም። ስለዚህ ዛሬ ከአቅም በላይ ስለሆኑ ህልሞች ሳይሆን ኢትዮጵያ ውስጥ ማንኛውም ሰው አሁኑን ሊጀምራቸው የሚችላቸውን 5 ምርጥ የቢዝነስ ሀሳቦችን በዝርዝር እነግራቸዋለሁ። በተለይ 5ኛው የቢዝነስ ሀሳብ በትክክል ከተጠቀማችሁበት ህይወታችሁን ሙሉ በሙሉ የመቀየር አቅም ያለው የቢዝነስ ሀሳብ ነው። እንደነዚህ ያሉ ተግባራዊ የቢዝነስ እና የፋይናንስ ሀሳቦችን ሳትከፍሉ ለመማር አፕትሬክን ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ወደ መጀመሪያው ወርቃማ ህግ እንለፍ። ወደ ቢዝነስ ሀሳቦቹ ከመግባታችን በፊት አንድ ወሳኝ መመሪያ ልንገራችሁ። የመጀመሪያ ቢዝነሳችሁ ዓላማው እናንተን ሀብታም ማድረግ አይደለም። የመጀመሪያ ቢዝነሳችሁ ዓላማው እናንተን ስማርት ማድረግ ነው። በመጀመሪያ ስራችሁ ላይ ደንበኛ እንዴት እንደሚያስብ፣ ሽያጭ እንዴት እንደሚከናወንና ሰዎች ለምን ብራቸውን አውጥተው እንደሚከፍሉ ትማራላችሁ። ይህንን እውቀት በተግባር ካገኛችሁ በኋላ ግን ወደ እውነተኛው የገቢ ምንጭ መሸጋገር ትችላላችሁ። የመጀመሪያው ቢዝነስ ሪሴሊንግ ወይም በፍጥነት የሚሸጡ እቃዎችን መልሶ መሸጥ ነው። ቢዝነስ ማለት በትላልቅ ፎቆች ላይ ወይም በሚያማምሩ ቢሮዎች ላይ ተቀምጦ ስምምነት መፈራረም ብቻ አይደለም። ቢዝነስ ማለት የሰዎችን የዕለት ተዕለት ችግሮችና ተግዳሮቶች መፍታት ነው። ሰዎች ሁል ጊዜ ምን ያስፈልጋቸዋል፣ ምን ይፈልጋሉ ብላችሁ ጠይቁ። ለምሳሌ የፎን አክሰሰሪዎች፣ ፓወር ባንኮች ወይም ትናንሽ የፋሽን እቃዎችን እንደ ምሳሌ መውሰድ ትችላላችሁ። እነዚህ ነገሮች ሁል ጊዜ የሚፈለጉ የፍጆታ እቃዎች ናቸው። ስለዚህ ይህንን ቢዝነስ ለመጀመር ትልቅ ካፒታል ወይም ትልቅ ሱቅ አያስፈልጋችሁ። የሚያስፈልጋችሁ በቴሌግራም ወይም በቲክቶክ አካውንት በመክፈት እቃዎቻችሁን በማስተዋወቅ ብቻ መጀመር ትችላላችሁ። በመጀመሪያ አካባቢያችሁ ላይ ያሉት የጅምላ አከፋፋዮችን ፈልጉ። ከዛ ፎቶዎችና ቪዲዮዎችን በማንሳት አካውንታችሁ ላይ ፖስት በማድረግ ታማኝነትን በመገንባት ሽያጫችሁን መጀመር ትችላላችሁ ማለት ነው። ልብ አድርጉ፣ ይሄ ቢዝነስ ለመጀመር በጣም ትልቅ የሆነ ካፒታል አያስፈልጋችሁ። የሚያስፈልጋችሁ ምንድነው? ለከስተመሮቻችሁ ታማኝ መሆንና እነሱ በሚፈልጉት ቦታና ሰዓት ማድረስ መቻላችሁ። ይህንን ቢዝነስ በአጭር ጊዜ ውስጥ ከጀመራችሁት ትርፍ ብቻ ሳይሆን ገንዘብ እንዴት እንደሚንቀሳቀስ በደንብ ትማሩበታላችሁ። ነገር ግን እኔ ዕቃ መሸከም ወይም መሸጥ አልፈልግም፣ ይልቁንም በቴክኖሎጂ ታግዤ መስራት እመርጣለሁ ካላችሁ ደግሞ ሁለተኛው የቢዝነስ አይዲያ ለእናንተ ነው። ሁለተኛው የቢዝነስ አይዲያ ለትናንሽ ቢዝነሶች የዲጂታል አገልግሎት መስጠት ነው። አሁን ባለንበት ዘመን ማንኛውም ቢዝነስ ሶሻል ሚዲያ ላይ ካልተገኘ ከጊዜ በኋላ መሞቱ አይቀርም። ሰፈር ውስጥ ያሉ ካፌዎችን ወይም ምግብ ቤቶችን ተመልከቷቸው። አብዛኞቹ ቲክቶክ አካውንት አላቸው፣ ነገር ግን አጠቃቀሙን አያውቁበትም። ፖስት የሚያደርጉት ቪዲዮ ጥራት የለውም፣ ፖስት የሚያደርጉበት ሰዓት አይታወቅም፣ እናም ግልጽ የሆነ ስትራቴጂ የላቸውም። ይሄ ለእነሱ ራስ ምታት ነው። ለእናንተ ግን በጣም ምርጥ እድል ይዞላችሁ መጣል። እናንተ በአሪፍ ሁኔታ ፎቶ በማንሳት ቀላል ቪዲዮዎችን በስልካችሁ ኤዲት በማድረግና አካውንታቸውን ማኔጅ በማድረግ ገቢ በቀላሉ ማግኘት ትችላላችሁ። እስኪ ያስቡት፣ አንድ ደንበኛ በወር 2000 ብር ቢከፍላችሁ እና እናንተ ደግሞ 5 እና 6 እና ከዛ በላይ ደንበኞችን ማግኘት ከቻላችሁ በወር ከ10 ሺህ ብር በላይ በቀላሉ ገቢ ማግኘት ትችላላችሁ። ይሄ አገልግሎት መስጠት ነው። ደንበኛ ሳልፈልግና እቃ ሳልገዛ በብልሃት ብቻ ገቢ የማገኝበት የቢዝነስ ሀሳብ ካላችሁ፣ ሶስተኛው የቢዝነስ ሀሳብ ለእናንተ ነው። ሶስተኛው የቢዝነስ አይነት ኢንፎርሜሽን ኮኔክተር ይባላል። ይሄ ቢዝነስ በጣም ስማርት የሆነ ቢዝነስ ነው፣ ምክንያቱም የመረጃ ድለላ ወይም ማገናኘት ነው ስራው። በሀገራችን ውስጥ ትልቁ ክፍተት መረጃ አለመደራጀቱ ነው። ሰዎች ሁሉ ጊዜ ጥሩ ሰራተኛ የት ይገኛል ወይም የሚከራይ ቤት የት አለ ብለው ብዙ ጊዜ ይጨነቃሉ። እናንተ እዚህ ጋር አዲስ ምርት መፍጠር አይጠበቅባችሁም። የእናንተ ስራ ድልድይ መሆን ነው። መረጃዎችን በንቃት መሰብሰብ፣ ማደራጀትና ፈላጊውን ከአቅራቢው ጋር ማገናኘት። ይሄ ሀስል ሳይሆን ለቨረጅ ይባላል። በጉልበታችሁ ሳይሆን በኔትወርካችሁ የምታተርፉበት ምርጥ የቢዝነስ አይዲያ ነው። እናንተ መረጃዎችን በንቃት መከታተል ከቻላችሁ፣ መረጃዎችን በፍጥነት ማግኘት ከቻላችሁ በአጭር ጊዜ ውስጥ ስራ የምታገኙበት እጅግ በጣም አዋጭ የሆነ የቢዝነስ አይዲያ ነው። ይህኛው የቢዝነስ አይነት በሰዎች መሃል መሆንን ይጠይቃል። ነገር ግን እኔ በራሴ ችሎታና እውቀት ብቻ ብር መስራት እችላለሁ ብላችሁ የምትጠይቁ ከሆነ አራተኛው የቢዝነስ ሀሳብ ለእናንተ ነው።
አራተኛው የቢዝነስ አይነት ስኪል ቤዝድ ሰርቪስ ወይም ደግሞ በችሎታ ላይ የተመሰረተ ቢዝነስ ይባላል። እስኪ ቆም በሉና አንድ ጊዜ ራሳችሁን ጠይቁ። እኔ ከሌላው ሰው የተሻለ ምን መስራት እችላለሁ ብላችሁ ራሳችሁን እስኪ ጠይቁ አንድ ጊዜ። ነገር ግን የግዴታ ፐርፌክት መሆን የለባችሁም። ለምሳሌ ራይቲንግ ላይ ጎበዝ ከሆናችሁ ማለትም ሲቪ መጻፍ የምትችሉ ከሆነ፣ ቪዲዮ ኤዲት ማድረግ የምትችሉ ከሆነ፣ የግራፊክስ ዲዛይን እውቀት ካላችሁ ገንዘብ መስራት ትችላላችሁ። በጣም ብዙ ጎበዝ ተማሪዎች ስራ የሚያጡት ብቃቱ ወይም እውቀቱ ስለሌላቸው ሳይሆን ራሳቸውን መግለጽ ስለማይችሉ ነው። እናንተ ደግሞ ይሄንን ክፍተት በመሙላት ገቢ ማምጣት ትችላላችሁ። ሰዎች ሁል ጊዜ ለምቾታቸው ይከፍላሉ። ችሎታ በትክክል ከተያዘ ከማንኛውም ተቀጣሪነት በላይ በፍጥነት የማደግ ባህሪ አለ። ስለዚህ እናንተ በዚህ ነገር ላይ ሙሉ በሙሉ ፐርፌክት ባትሆኑ እንኳን ከአብዛኛው ህዝብ የተሻለ ትንሽ ነገር መስራት የምትችሉ ከሆነ ዛሬውኑ ይህንን ቢዝነስ መጀመር ትችላላችሁ ማለት ነው። እስካሁን ያየናቸው አራቱ የቢዝነስ አይነቶች በሙሉ ዛሬ ከጀመራችኋቸው በፍጥነት ገንዘብ የምታገኙባቸው ምርጥ የቢዝነስ ሀሳቦች ናቸው። አምስተኛው የቢዝነስ ሀሳብ ግን የዛሬውን ብቻ ሳይሆን የነገ ህይወታችሁን ሊትራሊ የሚቀይር አሴት የምትገነቡበት ምርጥ የቢዝነስ አይነት ነው። አምስተኛው የቢዝነስ አይዲያ ኮንቴንት ክሪኤሽን ይባላል፣ ወይም ደግሞ የሶሻል ሚዲያ ይዘት መፍጠር ይባላል። ይሄ ከሁሉም ቢዝነሶች እጅግ በጣም እኔ ለእናንተ እንድትጀምሩት ሪኮመንድ የማደርጋችሁ የቢዝነስ አይነት ነው። ምክንያቱም ይሄ ሎንግ ተርም የሆነ ፓሲቭ ኢንካም የምታመጡበት የቢዝነስ ሀሳብ ነው። ኮንቴንት ክሪኤሽን ማለት የዘመኑ ትልቅ የሀብት ምንጭ ነው። ዩቲዩብ፣ ቲክቶክ ወይም ፌስቡክ ላይ ጠቃሚ መረጃዎችን በማጋራት ብቻ ገንዘብ የሚሰሩበት አሪፍ ቢዝነስ ነው። እዚህ ጋር አንድ እውነት ልንገራችሁ። መጀመሪያ ላይ ማንም ላያችሁ ይችላል። ብዙ ሰው ተስፋ ቆርጦ የሚያቆመው እዚሁ ጋር ነው። ነገር ግን ኮንቴንት ክሪኤሽን እንደ ተራ ቢዝነስ አይደለም። አንድ ቪዲዮ አንዴ ሰርታችሁ ከለቀቃችሁ በኋላ እናንተ ተኝታችሁ እንኳን ቢሆን በዓለም ዙሪያ ይታያል፣ ማስታወቂያ ይሰራል። ይሄ ቢዝነስ ዛሬ ደክማችሁ ነገ የምትበሉት ምግብ ሳይሆን ለረጅም ጊዜ ፍሬ የሚሰጣችሁ ትልቁ ሀብት የምትገነቡበት የቢዝነስ አይዲያ ነው። ስለዚህ ኮንቴንት ክሪኤሽን ዛሬ ዓለም ላይ ያሉ በጣም የብዙ ሰዎች ህይወት እየቀየረ ያለ እስኪ ያስቡት። ምናልባት እኮ አንድ ቪዲዮ እንኳን ለቃችሁ ቫይራል ቢወጣ ሙሉ በሙሉ የእናንተን ህይወት የመቀየር አቅም አለው። ታውቋቸዋላችሁ። ቲክቶክ ላይ እና ዩቲዩብ ላይ በጣም በርካታ ልጆች በአጭር ጊዜ ውስጥ በኮንቴንት ክሪኤሽን ህይወታቸውን ሲቀይሩ። ስለዚህ እኔ ከሁሉም የቢዝነስ አይነቶች ኮንቴንት ክሪኤሽን እንድትጀምሩ ሁላቸውም ሪኮመንድ አደርጋችኋለሁ። ነገር ግን እዚህ ቢዝነስ ውስጥ ስትገቡ ፋስት ግሮዝ ሳይሆን መጠበቅ ያለባችሁ ሎንግ ተርም ኢንካም ማምጣት ላይ ትኩረት አድርጋችሁ ስሩ። ምክንያቱም ኮንቴንት ክሪኤሽን ላይ ስታስቡ በአንድ ቀን አዳር የሚሰራ ወይም በአንድ ቀን አዳር የሚገኝ ቢዝነስ ሳይሆን እናንተ ለረጅም ጊዜ ህይወታችሁን የሚቀይርላችሁ የቢዝነስ አይነት ነው። በዚህ ቪዲዮ ነገ ስራችሁን ልቀቁ እያልኳቸው አይደለም። ነገር ግን አሁን ባለንበትና በየቀኑ በሚለዋወጥ ኢኮኖሚ ውስጥ በአንድ የገቢ ምንጭ ላይ ብቻ ተደግፎ መኖር በጣም አደገኛ ነው። ዛሬ እውነተኛ ዋስትና ማለት ቋሚ ስራ መያዝ ሳይሆን ከአንድ በላይ አማራጭ ገቢዎችን እንዲኖሩን ማድረግ ነው። አስተውሱ፣ ማንኛውንም ቢዝነስ ለመጀመር በሚሊዮን የሚቆጠር ብር አያስፈልጋችሁ። የሚያስፈልጋችሁ ትክክለኛ መረጃና ዛሬውኑ መጀመር ነው። እስካሁን ካየናቸው አምስቱ የቢዝነስ ሀሳቦች የትኛውን እንደተመቻችሁ ኮሜንት አድርጉልኝ። እንደነዚህ አይነት በራስ መተማመናችሁን የሚገነቡ የቢዝነስና የፋይናንስ እውቀታችሁን የሚያሳድጉ ቪዲዮዎች ሁል ጊዜ እንዲደርሳችሁ ሀብትሬክ ቻናልን አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ምክንያቱም እዚህ ቻናል ላይ የምናወራው ስለ ተራ ወሬ ሳይሆን ህይወታችሁን ስለሚቀይሩ ተግባራዊ እውቀቶች ነው።